in the word of guidelines. For example, the wisdom of Solomon and the wisdom of Sirach and Esther and Judith, Tobit and that. ስለዚህ ይሄን ዘጋው ማለት ነው። ይሄ እስትንፋሰ መለኮት አይደሉም ብሎ ነው ያስቀመጠው። ኦኬ በቀኖና ውስጥ የተካተቱ አይደሉም። እሺ እስኪ ኑሐሚንዬ ጨረሽ ይናል ወይ ጨረሽ ቀጥልሽ አይ ቀጥይ እሺ ከዛ ኪንግ ኦፍ ዘ አፖስትልስ የሚለው ኖርማሊ ምን እንደሆነ እናውቀዋለን ዲዳኪዮን ነው። እሺ ራስ መለስክልን። እነዚህ ኢንክሉድድ ናቸው ቀኖና ውስጥ ብሎ ነው ምስክርነት የሰጠው ኑሐሚን። ካኖናይዝድ ተደርጎ ተዘግቷል በዚህ ሰዓት። እስኪ መልስልኝ አንተ። ቀኖናዊ ናቸው ነው ያለው። እነዚህ ምንድነው ያለው? እሺ እዚህ ጋር እኮ ይኸውና that there are other books beside thus not indeed included in the canon በቀኖና ውስጥ ተካተዋል ነው እያለን ያለው። አንዲ ጋይስ አይ እሱ ጋር እንደዛ አይደለም እያለ ያለው። አሁን እነዚህ የጠቀስኳቸው መጽሐፍ ቀኖና ውስጥ እንዳሉ ነው እየመሰከረልን ያለው። ቆይ ግን አይ ስፒር ቪዲዮ አብርተሃል። ኑሐሚን ጌታን ምላሴ በልቶኛል፣ ግን ሜሪም ደግሞ ምላሷን በልተዋታል። እሺ ሜሪ ያቀጥሉ። አይ እኔ እንኳን ግማሽ ላይ ነው የደረስኩትና እውነተኛ ብርሃን አንድ ጊዜ ከመጀመሪያ ምናልባት እንዳልዘባርቅ እያወራችሁበት የነበረው ርዕስ ሜሪ ከአራት ብታስጀምሪው ደስ ይለኛል። በተለይ ቁጥር 4 ላይ ስፒርም ሜሪም አትናቴዎስ 66 አድርጎ ካኖናይዝድ አድርጓል ብሎ ማስረጃ አምጥቶ እያነበበልን ነው። ኦኬ ያው በቀኖና ላይ ነው አይደለ? ዙሩ የት አለ እውነተኛ? ኦኬ አልወጣማ። እሱን እያነበበልን ነው። ቀጥል አንብብልን እና ጨርሰው። ሜሊ የተናገርከው 66 አድርጎ ዘግቦልናል ሳይሆን 66 አድርጎ ዘግቶታል። አረ 66 አድርጎ ቀንኗል ያልከው አንተ። 66 አድርጎ ቀንኗል አትናቴዎስ። ቆይ አትጩ ራስ ነው ያልከው። ቆይ ሚውት ላድርግ። ቆይ አለ እኔ ገና ልጠይቅ የምፈልጋቸው ነገሮች አሉ። 66 አድርጎ አትናቴዎስ ዘግቶታል፣ ካኖናይዝድ አድርጎታል። ሌሎቹ ከ66 ውጪ ያሉት ካኖናይዝድ አልተደረጉም ብሎ ማስረጃ አምጥቶ እያነበበልን ቀጥል። እንደዛ ነው ያደረከው እና በተለይ ቁጥር 4 ላይ የምታወራው ለራስህ ኑሃዬ እውነተኛ አንዴ ቅርታ እኔ ያው አንዴ እየሰማሁ ስለነበረ ችግር የለውም። እኔ በእርግጥ ያው ከሁላችሁም ያነሰ እውቀት ነው የሚኖረኝ፣ ግን ኦብዘርቭ ባረኩት አቅም ልጠይቅ። ያው ጀነራሊ እንደዚህ ሎጂክ ላይ ዝም ብሎ አባቶችን ፕሮቴስታንቶች ይቀበላሉ ወይ የሚለው ነገር አንደኛ የኔ ጥያቄ ነው። ሁለተኛ ክፈተው እስቲ እንትኑን እያስነበብካቸው የነበረውን ክፈተው አንድ ጊዜ። ካኖናይዝድ ተደርጎ ተዘግቷል ወይ የሚለው ጥያቄ አለኝ። ተዘግቷል ብለህ አንተ ፒሪየድ ፖይንት ብላንክ አድርገህ የምትከራከር ከሆነ እሱንም ማወቅ ፈልጋለሁኝ እና እናንብበው ክፈተውና አንድ ጊዜ ደግሞ ድጋሚ። እሺ አንድ ጊዜ አርቲኩሌት ላድርግና የተናገርኩትኝ ከዛ እንትን ያዋለን። አንደኛ ነው ያልኩትኝ 39 የብሉይ ኪዳን መጽሐፍትን የተቀበልነው ቃል በቃል ከአይሁዳውያን ቀኖና ነው። ከታናካው ዳይሬክትሊ ነው የተቀበልነው። 27 የአዲስ ኪዳን መጽሐፍትን ደግሞ የቤተክርስቲያን አባቶችም የጠቀሷቸውን የተቀበልነው። ለምሳሌ ብዬ አትናቴዎስን ጠቀስኩኝ አነበብኩኝም። ካኖናይዝድ አድርጎ ተዘግቶ አላለቀም እያልከን ነው ወይስ ተዘግቶ አልቋል እያልከን ነው? የቤተክርስቲያን አባቶች የጠቀሷቸውን መጽሐፍ ማዋጫዋል። ሌሎች መጽሐፍቶችን ቀኖና ውስጥ እንዳልተካተቱ ነው እነሱም ይብን። ግን አትናቴዎስ የጠቀሳቸውን ሁሉንም ትቀበላለህ? እውነተኛ እስኪ ልጠይቅ። አዲስ ኪዳን አትናቴዎስ አሁን አትናቴዎስን እንደ ማስረጃ አቅርበሃል እና አትናቴዎስ ያስቀመጣቸው መጽሐፍት በሙሉ ትቀበላለህ?
ወይስ መርጠህ ነው የምትቀበለው? ንገረኝ። ይሄን ወይኔ አንዴ ባይዘዌ ማወቅ ያለባችሁ ነገር ነው እንትን 66ቱን አይደለም የጠቀሰው አይደል? ከ66 በላይ ነው የጠቀሰው አይደል? እውነተኛው መርጠው ነው የሚቀበሉት። አባቶችን መርጣችሁ የተቀበላችሁ አትከራከሩ። የተቀበልኩት እኮ ብያለሁ። ከአይሁዳውያን 24ቱን መጽሐፍት በታናካ ውስጥ የተካተቱት መርጠህ ነው። ከዛ ደግሞ ከአትናቴዎስ ደግሞ መርጠህ ነው የምትቀበለው። ኖ ከብሉይ ኪዳን ከፈለከው ማለት ነው። አይሁዳውያን አይደለም የምንቀበለው። መጽሐፉ የማን ነው? አይሁዳውያን ስፒር ወይ የአይሁዳውያን በራሱ 27 አድርገው ካኖናይዝድ አድርገው ዘግተዋል። 24 መጽሐፍ ነው ያላቸው 39 ማለት ነው ሲተነተን ታናካ ማለት ነው። ቆይ አንድ ያስወራው ስፒርን አስወራ አንዴ ይመልስልን። በመጀመሪያ ቅዱስ አትናቴዎስ የአዲስ ኪዳንን ቀኖና ብቻ አይደለም የሰጠው አይደል? ቅድም ስታነቡ ካነበባችሁት አንደኛ ነው። ሁለተኛ የአይሁድ ቀኖና የሚባል የለም። አይሁዶች ቀኖና የላቸውም እና ከየት ነው የአይሁዶችን ቀኖና የወሰድከው? ቀኖና ሲባል የቤተክርስቲያን ነው። ቀኖና አይሁዶች አያውቁትም። ቀኖና የሚለው አይሁዶች ቀኖና የላቸውም። የተለያየ ቁጥር ይቀበላሉ እና 39ን ከአይሁዶች ነው የተቀበለው ስትል ማስረጃ። እሺ አይሁዳውያን ታናካ የላቸውም። ስፒሮስ ከአይሁዶች የተቀበልከው ታናካው የአይሁዳውያን የብሉይ ኪዳን መጽሐፍ ማስረጃ እኮ ከየት ነው ማስረጃ? ማስረጃ ልክ አሁን የቅዱስ አትናቴዎስን እንደጠቀስክልን 27ቱን ከቅዱስ አትናቴዎስ ነው። እሺ ታናካቸው ላይ 5ቱን የሙሴ መጽሐፍ ቶራ ብለው ይጠሯቸዋል። በተጨማሪም በነቢዩም ውስጥ ደግሞ የቀደሙ ነቢያትና ኋለኞች ነቢያት ብለው የሚጠሯቸው አሉ። እነሱን ስንዘረዝራቸው በአንድ የተጻፉትን የታናናሽ ነቢያት የምንላቸውን 12 ነቢያት የሰጡት ቀኖናውን ታናካ በአይሁዳውያን ታሪክ ውስጥ እኮ የነበረ ሲሪየስ መጽሐፍ ነው። ዳት ዲፕ እንትን አይደለም። 24 መጽሐፍት ነበሯቸው ሲተረተሩ አላቸው። አይሁዶች ቀኖና ታናካ አላቸው። አይሁዶች ታናካ አላቸው። አዎ እኮ ማስረጃው ምንድን ነበር የሚጠቀሙት? የአይሁድ መጽሐፍ ምንድን ነበር? አይሁዶች በተለያየ እነ ሚሽናህን እነ ጋማራህን ሳናነሳ ከዛ በኋላም የተነሱትን ደግሞ ኦራል ትራዲሽኖችን በ200 ዓመተ ምህረት የተጻፉትን ሳናነሳ አሌክሳንድሪያ ያሉት አይሁዶች የሰባ ሊቃውንትን ይቀበላሉ አይደል? ኤሌክሴክስን ሰብቷጀንትን ይቀበላሉ። የሰባ ሊቃውንት ስንት ነበረ መጽሐፉ? እኔ ስለ ሰብቷጀንት እኮ አይደለም ያነሳሁትኝ። እሺ እንትኑ ስንት ነበረ? እሱን ንገረኝ መጀመሪያ። ሳምራውያን 5ቱን ይቀበላሉ። ታናካው ስንት? የአሌክሳንድሪያ አይሁዶች ሌላ ይቀበላሉ። የፓሌስቲን ደግሞ ሌላ ቁጥር ነው የሚቀበሉት። የተለያየ ቁጥር ነው ያላቸው እና እንደ እንትን ይሄንን ቀኖና 39ን ከአይሁዶች የተቀበልነው የምትለውን ከየት ነው ያመጣው ነው? እሺ ታናካው ስንት ነበር? ስፒርዬ እሱን መልስልኝ እኮ ስጠኛ። የት ጋር ነው ታናካም ቀኖና ተደርጎ የት ነው እንትን ያለው? የአይሁዶች መጽሐፍ ታናካ መጽሐፍ አለ አይደለ? ስፒር እሱን እንተው እሺ። እና ታናካ አላቸው አይደለ? ሰብቷጀንት ከመተርጎሙ በፊት ታናካ አላቸው አይደለ? እኮ ታናካ የሚለውን አላውቅም፣ ግን እሱ ምንድን ነው? ቶራ ኬቱቪም እና ነቪም ያለው ማለት ነው። የአይሁዳውያን ጥንታዊ መጽሐፋቸው የብሉይ ኪዳን የሂብሩ መጽሐፍ ማለት ነው በዕብራይስጥ ቋንቋ እኮ ቀኖና አይደለማ እሱ። ለምሳሌ ሲራክን ይቀበሉ ነበር። ይህን ታውቃለህ? 17 ጊዜ ሰብቷጀንት ላይ እነ ባሮክንም እነ ዮዲትንም ማንሳት ትችላለህ፣ እነ ጆዲትንም ምናምን። እኔ ታናካውን ነው የጠየቅኩ። ታናካው ላይ ቶራ፣ ናቪም፣ ኬቱቪም ላይ አም ናት ቶኪንግ ኤልኤክስኤክስ ሰብቷጀንቱ ላይ ሳይሆን ታናካ የሚባል እሺ ቼክ አድርገውና ንገረኝ። ጉግል አድርገውና ንገረኝ። እሺ አውጣና አሳየን። ይህንን ከዚህ ነው የወሰድነው ብለው ቤተክርስቲያን በየትኛው ዘመን ነው ይሄንን ያሉት? ቤተክርስቲያን
ታናካን ከአይሁዶች ተቀበልን። እንግዲህ እንደ ጉግል እናድርገው ወይ ማለት ነው። ሜይ ቢ በጣም ኢዚ ኢሹ ስለሆነ ታናካው ምንድን ነው የሚለውን ለሂብሩ ባይብል ነው ቼክ ማድረግ ትችላላችሁ። ሁላችሁም ሲሪየስሊ በቤተክርስቲያን ታሪክ ውስጥ የሚጠቀስ ሲሪየስ መጽሐፍ ነው። እሺ ስፒር መጽሐፍ ከፍተ ነው ከዛ ነው የተቀበልነው የምትለው አልገባኝም። ብሉይ ኪዳን ላይ ያለውን የታናካ ኢሹን ኢቭን የአይሁዳውያንን እንትን ማለት ሲሪየስሊ እንትን ነው። እሺ ኖርማሊ ሂብሩ ባይብል ወይም ጂውሽ ባይብል ወይም ታናካ ተብሎ ይጠራል። ኖርማሊ ታናካ ምንድን ነው የሚል ኢሹ ካለ ከዊኪፒዲያ ላይ ጉግል አድርጌላችሁ ነው። እነዚህም ደግሞ ምን ምንን እንደሚያካትቱ ይኸው ማየት ትችላላችሁ። ሰብቷጀንት ላይ የተካተቱ መጽሐፍት አሉ፣ ነሲራ ካሉ ሌሎችም አሉ። እነሱን አይደለም ኖርማሊ ታናካውን ነው ያነሳውላችሁ። ሐዋርያት ሰብቷጀንትን ጠቅሰዋል። አዎ፣ ግን ታናካውን በተመለከተ ነው የኔም ጥያቄ። ታናካው ላይ እነዚህ አሉ ወይ? ያው ደግሞ ምን 24 እውነተኛ ታናካውን የአይሁዶች ካኖናይዝድ ያደረጉት ባይብል ነው የነሱ እያልከን ነው ወይስ እንዴት ነው ነገሩ? ባይብል ራሱን የቻለ ነው እያልከን ነው? መጽሐፉ ለማን ነው የተሰጠው? የብሉይ ኪዳን መጽሐፍ ይኸውልህ፣ አይሁዶች ካኖናይዝድ ያደረጉት አለህ ብለህ ነበር ከስፒሩስ ጋር ስታወራ የነበረው ሰው። የኔ ጥያቄ አሁን የእነሱ የሂብሩ ባይብል ነው ታናካ ኦልሬዲ ብለህ ካልክ ካኖናይዝድ የተደረገው በእነሱ ነው ልትለን ነው ወይስ ምንድን ነው? አልገባኝም። የኔ ጥያቄ ቤተክርስቲያን የተቀበለችው ብሉይ ኪዳን መጽሐፍትን ቀጥታ የተቀበለችው ከታናካው ላይ የታናካውን መጽሐፍት አልጨመረችባቸውም፣ አልቀነሰችባቸውም። ማስረጃ ቤተክርስቲያን ከዛ እንደተቀበለችው ማስረጃ ስጠን እየተባልክ ነው። የታናካ ላይ የተካተተ እኛ ውስጥ የሌለ መጽሐፍ የለም። ታናካ ውስጥ ያልተካተተ እኛ ውስጥ ያለ መጽሐፍ የለም። ምስክርነቱ እሱ ነው። 24 ሂብሩና አንድ ስፒሮስ 24 የሂብሩና በአረማይክ የተጻፉ መጽሐፍትን ኦቶሪቴቲቭ እንደሆነ ይቀበላል። ሰብቷጀንት አለ ከዛ በኋላ ሄለናይዝድ ለሆነው ግሪክ ስፒኪንግ ጂውሽ የተሰራ ግን ደግሞ ታናካ ውስጥ 24 ሂብሩ እና አረማይክ ጽሑፍን ያካተቱትን መጽሐፍት ኦቶሪቴቲቭ አድርገው ተቀብለዋቸዋል። እነዚህን ዳይሬክትሊ እንቀበላቸዋለን፣ ሊትራሊ ማለት ነው ያለምንም እንትን። እነማን ናቸው እነሱም? ይኸው ታናካ ውስጥ ምን ምን ተካተዋል? ቶራ አለ፣ ነቪም አለ፣ ኬቱቪም አለ። እነዚህን እንቀበላቸዋለን፣ ኦቶሪቴቲቭ መጽሐፍት ናቸው። ጁዲዝም ውስጥ ወይም ደግሞ በአይሁዳውያን ዘንድ ታናካውን ምንድን ነው የሚል ጥያቄ እኮ አይጠየቅም። ለአይሁዳውያን ታናካ ምንድን ነው ተብሎ አይጠየቅም በመሰረታዊነት። ስለዚህ ታናካ ላይ ኖሮ እኛ ላይ የሌለ የለም፣ ታናካ ላይ ሳይኖር እኛ ላይ የጨመርነው የለም። ታናካ ማለት ያው እኛ መጽሐፍ ቅዱስ እንደምንለው እነሱ ታናካ ይሉታል አይደለ? የብሉይ ኪዳን ቅዱሳት መጽሐፍ። ይሄ ማስረጃ ነው እንዴ? ይሄ እኮ ማስረጃ። እነሱ ታናካ ልክ እኛ መጽሐፍ ቅዱስ እንደምንል እነሱ የሚቀበሉት ታናካ ይሉታል። ይሄን ታናካ ይሄንን ማን የሰጣቸው? 39 ነው ብሎ በየትኛው ጉባኤ ነው ወይም የትኛው እንትን ነው ቀኖና አድርጎ የሰጣቸው? እስኪ ባይዘዌ ማለት ነው። የኔም ጥያቄ ይሄ ነበረ። ባይብል ነው የሂብሩ ባይብል ነው ታናካ በቃ ራሱን የቻለ እኛ መጽሐፍ ቅዱስ ብለን እስትንፋሰ መለኮት አለው ብለን የምንመራበት ባይብል ነው። ግን ካኖናይዝድ ያደረጉት እነማን ናቸው? ከካኖናይዜሽን ጋር ምን የሚያገናኘው ነገር አለ? አንድ እኛ መጽሐፍ ቅዱስ ነው ብለን የምንለውን እነሱ የሂብሩ ታናካ ነው ብለን የምንቀበለውን ነገር ማስረጃ ሶርስ ነው ብለህ ታቀርባለህ እንዴ? ስለ ካኖናይዜሽን የማይገናኝ ነገር ምን እንዳደረገ ታውቃላችሁ? የ2000 የኢትዮጵያን ኦርቶዶክስ አምጥቶ ይኸው ቤተክርስቲያን የምትቀበለው 80 ነው እያለን ነው። የአይሁዶቹ መጽሐፍ ቅዱስ አምጥቶ ይሄ ማስረጃ አይደለም። የኛ ጥያቄ 80ውን ሆነ 76ንም ሆነ 39ን በየትኛው ቀኖና ነው አይሁዶች የሰጡን? እንደውም ዳኒ ጀሮም ነው የሰጠን ይላል ከታች።
የጆሮም ሌተርስንም ማንበብ እንችላለን። እነሱ ቀላል ነው። ዳኒ እንደዛ ብትል ይሻላል። ለምን ጆሮ እኔ አሁን የታናካውን መጽሐፍት ስጠቅስልህ ለምንድን ነው የታናካውን መጽሐፍ መቀበል ያልፈለግከው? ታናካ ማለት ያው መጽሐፍ ቅዱስ ነው እኮ። እኛ መጽሐፍ ቅዱስ እንደምንል ይኸው እነሱ እኮ የሚቀበሉት ይሄን ነው ብላ አመጣክ። ሳምራውያን ስንት ነው የሚቀበሉት? ሳምራውያን ስንት ነው የሚቀበሉት? እኔ ስለ አይሁዳውያን የዕብራይስጥ መጽሐፍትን ያወራሁት ሰብቷጀንትም ጋር አልሄድኩኝም፣ ሳምራውያን ጋርም አልሄድኩኝም። ሰብቷጀንትም ውስጥ ስንት ነው የሚቀበሉት ሳምራውያን? ላሳይክ ነው። እሺ እነሱንም አይደለም ያነሳሁት፣ እየጠየቅኩ ነው። እነሱን አነሳ አይደል? ታናካው ስንት ነው? ቅድም የጠየቅኩህን መልስልኝ እና ከዛ ቀጥልልሃለሁ። ችግር የለም። ሳምራውያንም የሌሎቹንም ጥያቄ መልስልሃለሁ። ዕብራውያን የሆኑ አይሁዶች በብሉይ ኪዳን መጽሐፍትን ስንት ብለው ነው የሚቀበሏቸው? በታናካ ውስጥ እባክህ እስኪ እርሱን መልስልኝ። 22 ወይም 24 39 የሚለውን ይቀበላሉ። ስለዚህ 39 በታናካ ውስጥ ይቀበላሉ። ተስማምተናል። እሱን በአሌክሳንድሪያ ያሉት አይሁዶች ደግሞ የሰባ ሊቃውንትን ይቀበላሉ። እዛው ደግሞ አይሁድ ውስጥ ሆነው ሌላም ቁጥር የሚቀበሉ አሉ። የተለያየ የመጽሐፍ ቁጥር የሚቀበሉ ነበሩ። በኢትዮጵያ ያሉትን እንትኖች ካየህ ደግሞ አይሁዶች ሌላ ቁጥር ነው የሚቀበሉት። ስለዚህ ይሄንን እነሱ የሚቀበሉትን 39 ቀኖና አድርጎ ለቤተክርስቲያን ማን የሰጠው ነው ጥያቄው። ስለዚህ ወደ ነጀሮ የምንሄድ ኢቭን የጠቀስካቸውንም ማስረጃዎች አላመጣቸው የምንለፈው እሱን ኖርማሊ ስለ ኤሌክትሪክስም ደግሞ በተመለከተ ምንድነው አይሁዶችን የሰጡን አለ። የመጽሐፍ ቅዱስ ቀኖናን አይሁዶችን የሰጡን አለ። አይሁዶች በታሪክ የመጽሐፍ ቅዱስ ቀኖና የላቸውም። በዘጠና በጃምኒያ የመጽሐፍ ቅዱስን ቀኖና ሰጡ ይባላል። እሱም ተረት ተረት ነው። በዘጠና እሱንም እንለፈው ችግር የለውም። ስለዚህ ኤሌክትሪክስ ላይ የተዘረዘሩትን ከዛ ውጭ ያደረጓቸው አንዴ ልጨርስ። አይሁዶች ቀኖና እንደሌላቸው ራሱ የምናውቀው ከክርስቶስ ልደት በኋላ በዘጠና በጃምኒያ ተሰብስበው 4 መጽሐፍ ላይ ጥያቄ ነበረባቸው። ይህን ታውቃለህ አይደል? መክብብ፣ አስቴር፣ ኤዘኪል እና መኃልየ ነው። እነዚህ መጽሐፍ ላይ ጥያቄ ነበረባቸዋል። የእግዚአብሔር መንፈስ አለባቸው የለባቸው የሚለውን እንግዲህ ምሁራን ነው ተሰብስበው ከክርስቶስ ልደት ከ90 ዓመት በኋላ ትክክል ላይ የወሰኑት ውሳኔ ምን ነበር? እሱ እንደምንድነው ጥያቄዎች ባይዘው ጉባኤ ላይ ጥያቄ ተነሳ ተብሎ እንትና ይባላል። ውሳኔያቸው ምን ነበር? ውሳኔውን እንናገራለን። ከክርስቶስ ልደት በኋላ ይሄንን ነገር አንስተዋል አይደል? ሀሳብ የሚነሳው ባይዘው ጉባኤ ላይ ሀሳብ መነሳቱ ግዴታ ነው። ሀሳብ የተነሳው ጥያቄ ግን እንደ ውሳኔ አይደመደምም። ውሳኔው ምን ነበር ነው ጉዳዩ። ካውንስል ላይ በ90 ዓመተ ምህረት የነበረው ጀምናይ ካውንስል ላይ ምንድን ነበረ? የኦልድ ቴስትመንት ካነንን በተመለከተ እንትን ያደረጉት ምንን ነው ዲሳይድ ያደረጉት? ካነን አይደለም፣ ለ4 መጽሐፍ ነው እዛ ጋር የተሰበሰቡት። እነዚህ 4ቱ መጽሐፍ የእግዚአብሔር ትንፋስ አለባቸው የለባቸው የሚለውን ነው አይደለ? ምሁራን ተሰብስበው እየተነጋገሩ የነበሩት ኤሌክሴክስን ወይም በሰብቷጀንት ውስጥ የነበሩትን በግሪኩ መጽሐፍት ውስጥ የነበሩትን ተቀባይነት መናገር ካልፈለግ በጀሚናይ ካውንስል ላይ ከክርስቶስ ልደት በኋላ ራሱ ይሄ መነሳቱ አይሁዶች ራሱ ቀኖናን አያውቁም ነበር። ጥያቄ በማንኛውም ጉባኤ ጥያቄ ይነሳል። ልጨርስ? ጥያቄ ሳይሆን ልጨርስ። እሺ ጨርስ። ይሄንን ጉባኤ ነው አንተ የምትቀበለው? እሺ ሀሳብን ጥሩ ከጨረስክ፣ እሺ ይሄንን ጉባኤ ነው የምትቀበለው አንተ? እሺ አንዴ ላውራ። እሺ ስፒሪ፣ በመጀመሪያ ደረጃ በ325 በተካሄደው የኒቅያ ጉባኤ ላይ የአሪዮስ ሀሳብ ጥያቄ ተነስቷል ተብሎ የአሪዮስ ሀሳብ አይነገርም። ንግግሩ ውሳኔው ምንድን ነው የሚባለው ላይ ነው የሚመሰረተው። ሲቀጥል በጃሚኒያን ካውንስል ላይ ማለትም በ90 ዓመተ ምህረት በነበረው ላይ ምንድን ተወሰነ እንጂ ጥያቄዎች ምን ነበሩ አይደለም። መሰረታዊ ነገሩ ጥያቄዎቹ ውሳኔ አይሆኑም። ውሳኔዎቹን ናቸው ተቀባይነት አድርገን ተቀብለናቸው የምንቀጥለው። ሞር ላይክሊ በግሪክ የተጻፉ የነበሩትን የሰብቷጀንት መጽሐፍት ላይ የተጨመሩትን ዝርዝሮች ማለትም ከታናካ ውጭ ያሉትን ውድቅ አድርገዋቸዋል አላደረጓቸውም? ስፒር መልስልኝ እሱን።
በጀሚኒያን ወንድማችን ዋናው ውሳኔውን የምንቀበለው አለ። የሚያሳዝነው ነገር እነዚህ ክርስቶስን ያልተቀበሉ ናቸው። ቤተክርስቲያንም እንደ ማስረጃ እነሱን አድርጋ አታውቅም እኮ። ግን በአዲስ ኪዳን መንፈስ ቅዱስ ውሳኔው ላይ ቤተክርስቲያንን ነው። ስለዚህ መጽሐፍ ቅዱስ ቀኖና የምትሰጠው ቤተክርስቲያን ነች እንጂ በክርስቶስ ማያምኑት ራቢኖች አይደሉም። እነሱ ማስረጃ ከሰጠህ ተሳስተሃል። መጽሐፉ የአይሁዳውያን ነው አይደል? የብሉይ ኪዳን መጽሐፍ ስፒር ማለት ከአይሁዳውያን ነው እንጂ ከየትም ልናገኘው አንችልም አይደል? ስፒሮስ ከአይሁዳውያን ነው። ቅድም እኮ ጳውሎስ ጀምናይን ካውንስልን በተመለከተ በኤልኤክስኤክስ ውስጥ የተጨመሩትን መጽሐፍት ምን ብለው ወሰኑባቸው? ምን ብለው ወሰኑ? መልስ ንገረኝ። አንተ ነው የምትነግረኝ። እኔ እሱን ጉባኤ አልቀበልም። የቤተክርስቲያን ጉባኤ ስላልሆነ የአይሁዳውያን ጉባኤ ነው አይደል? ተሰደው ክርስቶስን የማያምኑት ሰዎች ናቸው እዛ ጋር ተሰብስበው ይሄንን ጉባኤ የተናገሩት እኮ። እዛ ላይ በሮማውያን ከጠፉ በኋላ በፊት የሚቀበሉትን የሰባት ሊቃውንት ራሱ አንቀበልም ብለዋል። ወንድማችን ይመጣና በ90 ዓመተ ምህረት ማለት የዮሐንስ ወንጌልም ሆነ የዮሐንስ ራእይ ከመጻፋቸው በፊት እንደማለትም ነው። ሞር ላይክሊ ለክርስቶስ ኢየሱስ ልደት ከ60 ዓመታት በኋላ ማለት ነው። ማለት ከክርስቶስ ኢየሱስ ሞትና ትንሣኤ ከ60 ዓመታት በኋላ እንደማለት ነው። በዚያ ጊዜ ላይ እንደዚህ አይነት ጥያቄዎች መነሳታቸው አስገራሚ አይደለም። የክርስቶስ ኢየሱስን መለኮትነትና የተለያዩ ነገሮችን በተመለከተ በተለይ በአይሁዳውያን ዘንድ፣ ሲቀጥል ደግሞ በሮማውያን የተፈጠረባቸውን በተለይም ደግሞ በኔሮ ዘመን በ70 ዓመተ ምህረት የተፈጠረባቸውን ጥፋትና ህልውናቸው አደጋ ላይ ከወደቀ በኋላ የተነሳባቸውን ጉዳይ። ይቅርታ ግን አንተ ክርስቲያን ነህ ወይም አይሁድ ነህ? ይቅርታ፣ በጣም ይቅርታ። ክርስቲያን ነህ ወይም አይሁድ ነህ? ስለ ብሉይ ኪዳን እኮ ነው እያወራን ያለ ነው ስፒር። አንተ ክርስቲያን ነህ ወይም አይሁድ ነህ? ክርስቲያን ነኝ፣ ግን ደግሞ የብሉይ ኪዳን መጽሐፍትን ቤተክርስቲያን የነማን ናቸው ስፒር? አንድ የስማኛ ቤተክርስቲያን ወይም በጉባኤም ሆነ አባቶች ይሄን ጉባኤ እንቀበላለን፣ ቀኖናውን ከዚህ ነው የወሰድነው ያለ ማስረጃ አለክ? መጽሐፉ የማን ነበር የሚለውን መልስልኝ። የብሉይ ኪዳን መጽሐፍት የማን ናቸው ስፒር? መልስልኝ እስኪ በጌታ። ብሉይ ኪዳንማ የአይሁዶች መጽሐፍ ነው። እሱ ማንም አይሁዳውያንን ውሳኔ መቀበል አንችልም። ብሉይ ኪዳን ውስጥ መጽሐፍ ላይ የወሰኑትን ውሳኔ እዚሁ ልመልስልህ። ሰባ ሊቃውንት የማን መጽሐፍ ነው? የግሪክ ትርጓሜ ነው። ምናልባት እኮ የማን መጽሐፍ ነው? የምን ትርጓሜ ነው አላልኩም። የማን መጽሐፍ ነው? የተነሱበትን ክርክር ከመለሱልን ጥያቄያቸውን መልሳቸውን እንቀበላለን። የአይሁዳውያን ስለዚህ ቅቡልነቱን አሳጡ። ስለዚህ ሰባ ሊቃውንትም የአይሁዶች ነው። የማሶሬት ክምጠቅስ እንትን የአይሁዶች ነው። ጥያቄው ብሉይ ኪዳን አይሁዳውያን ግን በ90 ዓመተ ምህረት ምን ወሰኑ እኮ ነው ስፒር። ሁለቱም ብትል ኤልኤክስኤክስንም በተመለከተ ሊጨርስ ሁለቱንም ብትል የአይሁዶች ናቸው። ኦርቶዶክስ አይደለም ሰባ ሊቃውንትን የጻፈችው። ሰባ ሊቃውንትን የሚቀበሉ ነበሩ በአሌክሳንድሪያ ያሉት። አነስ ያለ ቁጥር የሚቀበሉ ደግሞ በፓሌስቲን ያሉት አይሁዶች ነበሩ። እዛ ውስጥም ደግሞ የተለያየ ሴክት አለ። ልክ ዛሬ በፕሮቴስታንት የተለያየ ቤተ እምነት እንዳለ በአይሁዶችም እንደዚህ አይነት ነገር አለ። የተለያየ ቁጥር ይቀበላሉ። በጣም ጥሩ። ጌታችን ኢየሱስ ክርስቶስ ሐዋርያቱ ከሰባ ሊቃውንት ነው አለ ሲያስተምሩ ሲጠቅሱ የነበረው። ሞላይክ ለግሪክ ትርጓሜን የሚቀበሉ ስለነበረ መጽሐፋቸው ላይ እንትን ነበር። ኢየሱስ ግን ከዛ ነው የጠቀሰው ማለት አንችልም። ከዛ ነው የጠቀሰው። አሳያለሁ፣ ቃል በቃል ላሳይክ። ከአረማይክም ሊሆን ይችላል፣ ከሂብሩም ቴክስቶች ሊጠቅስ ይችላል። እሱ ከሰባ ሊቃውንት ጠቅሰዋል አይደል? በተለይ መልእክታት ጠቅሰዋል። በዛን ጊዜ ተቀባይነት የነበረው ልክ እንደ ኪንግ ጄምስ ተቀባይነት የለውም። ስፒር ጌታችን ኢየሱስ ክርስቶስ በነበረበት ሐዋርያው ጳውሎስም ጌታችን ኢየሱስ ክርስቶስም የኢትዮጵያም ጃንደረባ እስጢፋኖስም ሲጠቅሱ የነበረው ከሰባ ሊቃውንት ነው አይደል? አሁን በዚህ ምስክርነት አሁን ታናካው ተቀባይነት የለውም የሚልን ምስክርነት እየሰጠህ ነው። ታናካ የሚባል ማስረጃ የለም እኮ። አሁን ቅዱስ አትናቴዎስን ራሱ ጠቀስክ። ክፈተው ከእንደገና የጠቀስኩትኝ ስለ 27ቱ መጽሐፍት ነው እኮ ስፒር። ስለ ብሉይ ኪዳንማ የአይሁዳውያን ቀኖና እኮ ቀጥታ መጣው። ለምን ለ27 ብቻ አረከው? ቅዱስ አትናቴዎስ 27 ብቻ ብሎ አይደለም ቀኖናውን የሰጠን። የብሉይ ኪዳንንም
ይዘረዝራል። አዲስ ኪዳንን ዝርዝር የቅዱስ አትናቴዎስን 27 መጽሐፍ ጠቀስኩኝ። እዛ ላይ ዲዲስኪሊያንም ሆነ እነ ቀለሜንጦስን እንደ ቀኖና መጽሐፍት አላካተታቸው። ሌሎቹንም የአዲስ ኪዳን ተጨማሪ የቀኖና መጽሐፍትን አላካተታቸው። አዲስ ኪዳንን በተመለከተ ነው እኔ አትናቴዎስን የጠቀስኩት። አትናቴዎስ አዲስ ኪዳን ቀኖና ሰጠ የሚባል ነገር የለም። አንድ ላይ የዘረዘረውን ዝርዝር ነው ያሳየሁት። ይቅርታ 89ኛው መልእክት ላይ ደብዳቤው ላይ የአዲስ ኪዳንን መጽሐፍ ብቻ ብሎ አይደለም የዘረዘረው። ብሉይ ኪዳንን ጻፈ፣ ቀጥሎ ደግሞ አዲስ ኪዳንን ጻፈ አይደል? እሺ ላሳየሽ ቪዲዮን። እኔ የአዲስ ኪዳንን መጽሐፍት በተመለከተ የዘረዘረውን ዝርዝር ነው ያወራው አይደለም። እኔ ስለ አዲስ ኪዳን ነው አትናቴዎስ 27 ብቻ ሰጠ የምትለው ተሳስተሃል። ባቸው እነዚህ መርጠክ ስለ ብሉይ ኪዳን እኮ ታናካው ጋር ሄድኩኝ ስፒሮስ። ስለ አዲስ ኪዳን አትናቴዎስ ጋር ስመጣ ለምንድን ነው? እሺ ምንድን ነው? እሺ አሁን የአዲስ ኪዳን መጽሐፍትም ለምሳሌ እነዚህ ቲቺንግ ኦፍ ዘ አፖስትል ዲዲስኪሊያ ነው አይደለ? ዲዲስኪሊያ ነው አይደለ ስፒሮስ? ጨርስና ሀሳብን እኔ እናገራለሁ እኮ አሁን ይሄንን ዲዲስኪሊያ ማለትም ይሄን ዲዲስኪሊያ አካውንት ኢንክሉድድ እንደሆነ ነው የመሰከረው የአዲስ ኪዳን ቀኖና ላይ። ለምን ዲዲስኪሊያ ላይ ጋር ትሄዳለህ? አስተር ጋር ለምን አትሄድም? ነው ወይ ስለ እንደዛ አላለም። እሺ ምንድነው የሚለው? እሺ ከዚህ ጀምሮ አንብበው። አንተ አንብበው። ኦኬ ለቆይ አትቁረጠው። ሐሳቡን እኔ እናገራለሁ። ቅዱስ አትናቴዎስ የመጽሐፍ ቅዱስን ቀኖና ሲሰጥ መጀመሪያ ከሱ በፊት ላውዲኪያ ነበረ ጉባኤ። ቤተ ክርስቲያን መጽሐፍ ቅዱስን ቀኖና ስትጀምር የመጀመሪያ ጉባኤ ላውዲኪያ ነው። ከ3 ዓመት ነው ከ4 ዓመት በፊት። በኋላ ያንን እዛው የተዘረዘረውን ቅዱስ አትናቴዎስ አመጣና ለሁለት ከፍሎ እዚህ ጋር ይናገራል። ለሁለት ሲከፍል አዲስ ኪዳንን ብቻ አይደለም ያመጣው፣ ብሉይ ኪዳንና አዲስ ኪዳንን አንድ ላይ ነው። ይሄ የቤተክርስቲያን ቀኖና ነው። እኛ የምንቀበለው ይሄንን የቤተክርስቲያን ቀኖና ነው፣ የአይሁዶችን አይደለም። አይሁዶች ሲጀመር ቀኖና የላቸውም። አላቸው እንኳን ከተባለ በ90 ክርስቶስን የካዱት አይሁዶች ናቸው። ትክክለኞቹ አይሁዶች ከክርስቶስ በፊት የሚቀበሉት አይደለም። ከክርስቶስ በፊት የእነሱን መጽሐፍ እየጠቀስኩኝ አሳያቸዋለሁ። ሲራክን ይቀበሉት ነበር፣ ሰባ ሊቃውንትን ይቀበሉት ነበር። በኋላ ግን ክርስቶስን ስለማይቀበሉ ብዙ ክርስቲያኖች ይህንን ስለሚጠቅሱ እነዚህ መጽሐፍ አንቀበልም አሉ። ቅዱስ አትናቴዎስ ሲዘረዝር ለምንድነው ፕሮቴስታንት ቅዱስ አትናቴዎስን ለአዲስ ኪዳን ብቻ የሚጠቅሰው? እነሱ የማይቀበሉትን እነ ባሩክን የኤርሚያስን መልእክትንና አንደኛ እዝራን ስለሚዘረዝር ዝርዝሩ የሚዘረዝረው ራሱ የሰባ ሊቃውንትን ነው። ስለዚህ እየመረጡ ነው። ከቅዱስ አትናቴዎስ አዲስ ኪዳን እንቀበላለን። ያው ከአይሁዶች ደግሞ 39 ለምን አዲስ ኪዳን የላቸውማ እነሱ። ቅዱስ አትናቴዎስ ትክክል ነው፣ 27ቱን የአዲስ ኪዳን ዘርዝሯል። አሜን ብለን እንቀበላለን። ብሉይ ኪዳን ላይ ግን ተሳስቷል። አይሁዶችን ነው የምናምነው ነው። እንደዚህ አይደለም። ቤተክርስቲያን የምትቀበለው ቀኖና ከቤተክርስቲያን ነው፣ ከአይሁዶች ለዛውም ክርስቶስን ያሳደዱት ክርስቶስን የሰቀሉት በክርስቶስ መሲሁን ያልተቀበሉት ራቢኖች ተሰብስበው የሰጡትን አይደለም። ልዩነቱ እዚህ ጋር ነው። ቅዱስ አትናቴዎስ የዘረዘረውን ብሉይ ኪዳን እዚህ ጋር ትቀበላለህ አትቀበልም? ስለዚህ ወደ አንተ ጥያቄውን እንመልሰውና ኤሌክሴክስን ትቀበላለህ አይደል? ሙሉ ለሙሉ ስፒር እኮ አይ ቅዱስ አትናቴዎስን ትቀበላለህ በብሉይ ኪዳን እዚህ ጋር እሱን እንደማልቀበል ነግሬሃለሁ። ግን ኤሌክሴክስን ትቀበላለህ ስፒር። ስለዚህ ኤሌክሴክስን ትቀበላለህ። ካልተቀበልክ ቅዱስ አትናቴዎስን ካልተቀበልክ ለምንድን ነው የምንወያየው? ችግር የለውም። አሁን ኤሌክሴክስን ቅዱስ አትናቴዎስን ካልተቀበልክ ሳይሆን እናድርገውና አንድ ቆይ እውነት ለብራት ቆይ ይቅርታ፣ እችን ብቻ አንድ ጊዜ እችን ብቻ አስፒር አልሰማም
ይሰማል። የውይይቱ መጀመሪያ ምን እንደነበር ታውቃለህ? 66 ብሎ የቀነነው አትናቴዎስ ነው አለ። መልካም ቆይ አንድ ጊዜ አንተ ደግሞ እኔ ረዥም ሰዓት እያዳመጥኩ አይደል እንዴ? ምን ሆነ? ሁሉም ፕሮቴስታንት እንደዛ ይልና ገብተን ስንቆጥረው ግን 66 አይደለም የሚማሩት እንደዛ ነው። አዳምጠኝ። ከዛ 66ቱን የቀነነልን ለእኛ አትናቴዎስ ነው የቀነነልን። መልካም እሺ አሳይ። እሱን ካሳየ በኋላ አሁን ደግሞ ምን አለ? ብሉይ ኪዳንን ከኢብሩ ነው ወይም ደግሞ ከአይሁዳውያኖች ነው የምቀበለው፣ አዲስ ኪዳንን ግን ከአትናቴዎስ ነው ካለ በቃ እዚህ ጋር እኮ አለቀ እኮ ውይይቱ። እስፒር ቅዱስ አትናቴዎስ 66 ሚል የለውም። በቃ ሁለተኛ ደግሞ አራተኛ ላይ ራሱ ያለውን ራሱ ያነበበውን ደግሞ አንብበው። እዛ ላይ በትክክል ጠይቀው። ቅድም የከፈትከው ደብዳቤ ላይ አራተኛ ላይ ማንን ያለው አራቱ ወንጌላት ካለ በኋላ ሌላ ተጨማሪ እነማንን ያለው የሚለውን ብትጠይቀው ያንን ፕሮቴስታንቶች ይቀበሉታል አይቀበሉትም? ይሄንን ዩኒቨርሳል ሌተርስን ካቶሊክ ሌተርስን አረ በደንብ ነው የምንቀበለው። አትቀበልም እንዴ? ከአራት ወንጌላት ቀጥሎ እኮ የጠቀሰው ምንን ነው? ይኸው ፒስትልስን እኮ ነው የጠቀሰው። ከመጀመሪያ ጀምር። ቆይ ከመጀመሪያ ይኸው again it is not Theodos to speak of አራተኛ ላይ ቁጥር አራት ላይ ስለ ብሉይ ኪዳን ነው የሚያወራው። እኔ አዲስ ኪዳን አንብበው፣ ቁጥር አራትን አንብበው አልኩ። አራተኛ ላይ ያለውን አንብበው። እኔ ስለ አትናቴዎስን ለብሉይ ኪዳን አላነሳሁትም። ለምን አነባዋለሁ? አደ እኮ አራተኛን አንብበው ነው። እሱን ካል 66 ብሎ የቀነነልህ ማን ነው? 66 ብሎ አትናቴዎስ ቀነነልኝ አላልኩም። አላልኩም እኔ አራተኛን አንብበው ነው። ስፒርስ እዛ ላይ ተወያዩ መጀመሪያ። አራተኛ ካልተቀበልከው በቃ 66 ብሎ የቀነነ አንድም አባት የላችሁማ ጴንጤዎች። 81 ብሎ የቀነነ እስኪ ያሳየኝ። እሺ ተሙ እኔ አሁን 66 ብሎ የቀነነ አንድ ሰው አለ ወይ? ቤተክርስቲያን አባት 81 ብሎ የቀነነ አሳየኝ። ይቅርታ ለአሁን አባቶች የምትቀበሉ ከሆነ ጴንጤዎች 66 ብሎ የቀነነ ለአንድ ሰው አሳየኝ። በጣም ጥሩ እሺ፣ ይቅርታ በጣም አንተ አንድ አሳየኝ። 81 ብሎ የቀነነ እመጣለሁ። በቃ እሺ፣ አንተ ደረቅ ነህ። ለማንኛውም ስፒር ከጨረሳችሁ አንድ ነገር ልጠይቀው። የስፒሮስን ጨርሳችኋል? ስፒር አንድ ጥያቄ ስፒሮስን ልጠይቀው። እሺ ስፒር ጨርሳችኋል? እኔ ጨርሻለሁ። አትናቴዎስን አልቀበልም ማለት ሌሎቹን አባቶች ብጠቅስም ለምሳሌ ካርቴጅ ጉባኤ ትቀበላለህ አትቀበልም? እናውጣ። ጭራሽ የሁሉ ደቂቃ ጊዜ ሰጥቼ ስሰማ ምን ሆነሃል? 66 ብሎ የቀነነላችሁ አንድ አባት ስጡኝ ነው ለፕሮቴስታንቶች። ለምን ቢባል አራተኛ ላይ ያለውን የማትቀበል ከሆነ አምስተኛ ላይ አዲስ ኪዳን ላይ ያለውን ሀሳብ ነው የምቀበለው ካልክ ምን ሆነሃል? ለጴንጤው 66 ብሎ የቀነነ አንድ አባት ስጡኝ። የለም። ለጌታ ነው የምትዋሸው? ለኢየሱስ ነው የምትዋሸው? ይገርማል። ስፒር ጠቅላላ አድርገው ሀሳቡ። በነገራችን ላይ አይሁዶችን ነው ብሎ ታናክ ብሎ እንትን ሲል እኔ ጉባኤ ምናምን መስሎኛል። ታናክ ማለት ያው ተተርጉሞ በእነሱ ቋንቋ መጽሐፍ ቅዱስ ማለት ነው። እነሱ ዛሬ የሚቀበሉትን ነው የሚናገረው። መጽሐፍ ቅዱስ ቀኖና ማን ሰጠላለሁ? መጽሐፍ ቅዱስ ይኸው መጽሐፍ ቅዱስ ልክ ምን እንደሚሉ ታውቃለህ? የመጽሐፍ ቅዱስ 66 እንደሆነ ኬት ታውቃላችሁ ሲባል ይኸው መጽሐፍ ቅዱስን እኮ ቆጥረን 66 ነው ይላሉ። ልክ እንደዛ ነገር ነው ያመጣልን ወንድማችን። እና የመጽሐፍ ቅዱስ ቀኖና ቅዱስ አትናቴዎስ የዘጋው ነገር የለም። ካኖኒካል ሳይሆን ካኖኒዞሜናን ያለው ወይም ካኖናይዝድ በሂደት ላይ ያለ ነው ቀኖናው። አይ ቅዱስ አትናቴዎስ ዘጋ ካልን ቅዱስ አትናቴዎስ የጠቀሰውን ብቻ ነው በመቀበል የነበረባቸው፣ ግን አይቀበሉ። እንደምታዩት ብሉይ ኪዳን ላይ ቅዱስ አትናቴዎስን አልፈልግም መርጬ አራትን አልቀበልም፣ አምስትን እቀበላለሁ፣ 6 እና 7ን አልቀበልም ነው። ለምን ቅዱስ አትናቴዎስ ወደታችም ሌሎችም መጽሐፎች አሉ ከአባቶች የተቀበልነው ብሎ አስቴርን ይጠቅሳል፣ ሌሎችንም መጽሐፍ ይጠቅሳል። እነ ጦቢትን እንትን ከቅዱስ አትናቴዎስ ከላውዲኪያ በኋላ
ከ50 ነው ከ50 ምናምን ዓመት በኋላ በካርቴጅ ጉባኤ ደግሞ ተመልሶ ይሄ ቀኖና ተነስቷል። ለምን የተዘጋ አልነበረም። እንደዚህ በቅስፈት የተዘጋ አይደለም ቀኖና። የተለያዩ ከመቶ የበለጡ ቀኖናዎች አሉ። ቤተክርስቲያን መቶውንም እቀበላለሁ አላለችም። በትሩለ ጉባኤ የቅዱስ አትናቴዎስ አንዱ የምንቀበለው ቀኖና ነው። አንፊሎኪዮስ ሁለተኛው ነው። ጎርጎሪዮስ ሶስተኛው ነው። ደግሞ ላውዲኪያ አለ፣ ካርቴጅ አለ እና 85ኛው የሐዋርያት ቀኖና ቤተክርስቲያን እነዚህን ሰጥታለች። ጀሮምም አልተጠቀሰም፣ ቅዱስ ሲሪልም አልተጠቀሰም።